ويا في دولا بالبلا هنكاستو أونلاين انجرتو إسام ملة كرتو كنا سنورسينو دولا فنتوري هنگامتي سموجا نبرا جنجي نانجي إنغاري نانجي وبلاي سوخوتو بكان إيسي إنجي لكي هنگ غلغلا هنگلو نانجي guys أنا مغا ولا كان في هرات والكيسة شوفنا نيار أما غا سيدو رافين أما بيزا تيك أواي السلام عليكم ورحمة الله وبركاته. سلام ሁላችሁም ሰላማችሁ ብዝት ይበልልኝ ባላችሁበት ቦታ ያለ ሰላምና እዝነት እናንተ ላይ ይኑር ማለት ነው። ጋይስ ሱመያን ይዤላችሁ መጥቻለሁ ማለት ነው። መቼስ የሱመያ ወሬ አያልቅም፣ የሱመያ አጀንዳ አያልቅም። ቀን በቀን አዲስ ነገር ነው የምታወጣልን ማለት ነው። እንግዲህ ሰኢድ ላይ እንደተጫወተች ነው እሷ ሱመያ ማለት ነው። በጣም ተጫወተችበት እውነት። ያኔ ተገናኝተው ሆነ ይሄው ያሱ ብራ እንግዲህ እስከ ማታ ጠብቆ ሰኢድንም እዛ ሄዶ አቶ ይሄው እራት ይዞለት መጥቶ አጣው እና እስከ ማታ ራሱ ሱመያ ራሱ አልመጣችም ማለት ነው። ይሄ እኔ ግን ተስፋ ኖሮኝ ነበር ማለት ነው። ያኔ ትመጣለች እስከ ማታ ሰኢድ ታግሶ ከተቀመጠ አኪድ ትመጣለች ብዬ ነበር፣ ግን አልመጣችም። ወይኔ ይሄን ያህል ውሸት፣ ይሄን ያህል ባሏ ላይ መጫወት ምን በድሏት ነው? ግን እኔ የሚገርመኝ ወላሂ ይሄን ያህል ያኔ ምን ቢበድላት ነው ሰኢድ ሱመያን ማለት መቼ ስላገባ ብቻ አይመስለኝም ብላለች። ደግሞ አዩን ስላገባህ አይደለም ሌላ ነገር ምንድነው ጋይስ? እንዴ በሰላም ነው አይደል? ያን ጊዜ ከቤት ወጥቶ ወደ ኢትዮጵያ ሄደው ወደ ኢትዮጵያ ሲሄድ ይሄ ነገር ተፈጠረ አደረገው። ኦኬ ሌላ ነገር ምንድነው? የድሮ ታሪክ ያኔ ገረመኝ፣ ግን በጣም ገረመኝ። ያኔ እንደዚህ በማድረጓ እውነት ያኔ ውሸትን እውነት አስመስላ አውርታ ከዛ እሱ ካቀደው ላይ እሱ ራሱ ነው ይገርመኛል። እንዴት አምኗት? ከባድ ነው ነገሩ፣ ከባድ ነው ጋይስ። እኔ ወላሂ አሁንስ ግራ ገባኝ። እና ይኸው ሱመያ ጠፋች ጋይስ፣ ጠፋች። ስልኳ አይሰራም አሉ፣ ዋትስአፕ ኢሞ ሁላ ነገሩ አይሰራም። ሰኢድ ራሱ ሲደውልለት አይሰራም ብሎ ነበር ያሱ ብራ ማለት ነው የሰኢድ ስልክ። እነዚህ ሰዎች ተያይዘው ሄዶ ስልካቸውን ዘግተው ይሆን አውቀው ወይስ ምን እንበል ጋይስ? ካዲያ እንዴ እኛም ራሱ እኮ ልክ እንደ ቤተሰብ የነሱ ቤተሰብ ነን አይደል? የነሱን መታረቅ እንፈልጋለን፣ የነሱን አንድ ላይ መመለስ እንፈልጋለን። ለምንድን ነው የሚዋሹን? እውነት ከታረቁም ማለት ነው አያስፈልግም። ለማንኛውም ሱመያ ግን እንደዚህ አይነት ነገር ካንቺ ላይ አይጠበቅም። አንቺ ትልቅ ሰው ነሽ፣ የልጆች እናት ነው። ሰኢድም ባልሽ ነው። አንድ ባዳ አይደለም ወይ ደግሞ ዘርሽን አልገደለ ያኔ ገዳይ አይደለም። ይሄን ያህል እንደዚህ ማረግ ከባድ ነው። አንዳንዱ ወንድ ቢሆን ግን ባለሽበት ለምን ጉርጓድ ገቢም ገብቶ ነው እንግዲህ አፈር ድሜ የሚያስበላው ማለት ነው። ወላሂ እውነቴን ነው። አይለቅም ሰኢድ እንደውም በደንብ አልፈለጋትም ይመስለኛል እንጂ ሱመያ ይሄን ያህል ኢትዮጵያ ውስጥ ሆነ ይሄን ያህል ያጣታል ብዬ እኔ እንጃ። በደንብ እሷ እንዳለችው በደንብ ፈለግ አላረጋትም እንጂ አንዳንድ ሰው ቢሆን እንደዚህ ለው ሚዲያ ላይ ወጣ እያወራች ነው። በፈለገው ስልክ አጠያይቆ ሊደርስበት አይችልም ሰኢድ። አሁን ሱመያን አኪድ ይሄን ያህል አንዳንድ ወንድ ቢሆን ግን የገባች ጉርጓድ ቆፍሮ ገብቶ አውጥቷት ነው ገሏት የሚሰቅለው ማለት ነው። እንደዚህ አንከራታ ሰኢድ እንደውም ታጋሽ ነው። ማሻአላህ ጥሩ ሰው ነው። እንግዲህ አላህ በዚሁ ይቀጥለው። ለማንኛውም ሱመያ ግን በጣም ባትጫወቺ ይበቃሻል። ያኔ ብዙ ተጫውተሻል። አሁን ይበቃል ይመስለኛል። ይሄ ነገር ትዳር ነው፣ ህይወት ነው። ባትጫወቺበት፣ በህይወትሽ ባትጫወቺ ደስታዬ ነው። ለምን ይሄ ህይወትሽ ነው፣ የሌላ ሰው ህይወት አይደለም። እየተጫወሽ ያለሽ በራስሽ ነው እንጂ በሌላ ሰው አይደለም። ሰኢድም ነገ ደግሞ እንደዚህ ላንቺ ብሎ ሲሯሯጥ የሆነ አደጋ ላይ ቢደርስ
ጸጸቱ አይለቅሽም። ስለዚህ ምንም ቢያጠፋ خلاص አላህ ራሱ ይቅር ይላል እኮ። አላህ ራሱ እኛን የፈጠረ ስንት ነገር የፈጠረ ያኔ አንድ አምላክ አንድ አላህ ለሁሉም ሰው እሱን የሚገዛ ይሄ ትልቅ አምላክ እኛን የፈጠረ እኛን እንደፈለገ ማድረግ የሚችል አምላክ ያኔ እየበደል ነው ያኔ በደል እየሰራን እሱ ይሄንን በደል አትስሩ ሚለንን እኛ እየሰራን እሱ ግን ይቅር በለን ያ ረቢ ካልነው ይቅር ይለናል። እኛ ሰው ልጅ እኛ እኮ ቆሻሻ ነን። በሆዳችን ቆሻሻ ተሸክመን የምንሄድ ሰው ነው እኮ። ለምን ያኔ እቺ እድሜ እቺ ዱንያ ማለት ነው እንኳን ለጥላቻ ለፍቅር ራሱ አትበቃንም። ለምን አንዋደድም? ያኔ በጣም እንትን ነው። ምንም ቢሆን ይቅር ተባብላችሁ አኖሯችሁን አብራችሁ መቀጠል። ይሄን ያህል መበዳደል ምን አስፈልገ? ይሄን ያህል ቂም መያዝ